እውነት እላችኋለሁ እንደነዚህ ህፃናቶች ካልሆናችሁ መንግስተ ሰማያትን አትወርሱም ይላሉ። ያ ማለት እንደ ህፃን ሆኑ እያላችሁ ነው ማለት ነው። ከዛ ደግሞ ህፃን ልጅ ሁሉም ነገር ያጠፋል፣ ይሳሳታል፣ ምን ይላል ምናምን ነገር አይጾሙም ምናምን። እኛ ደግሞ ስንጾም የሆነ ነገር ስናረግ ስንሳሳት ምናምን ገሃነም ትገባላችሁ እንባላለን። ጥያቄ ስለሆነብኝ ነው። ምን ማለት ነው አልገባኝ። እሺ ወንድሞችን ጥሩ ጥያቄ የጠየቀን ሚስተር ሰን የጠየቀንን ጥያቄ በታሪክ መልኩ አድርገን ቆንጆ አድርገን እናስረዳዋለን ማለት ነው። ይህንን ታሪክ በጣም አስተምሮኛል ብዬ ያሰብኩት ታሪክ ነው። እናንተን የሚያስተምራችኋል ብዬ ስላሰብኩት ከሚስተር ሰን ጥያቄ ጋር ስለሚያያዝ ብዬ ታሪኩን ይዤላችሁ መጥቻለሁኝ። ታሪኩን ሁላችሁም ሼር፣ ሪፖስት፣ ኮፒ ሊንክ እያደረጋችሁ ለሁሉም በማዳረስ ከዚህ ጥያቄ ጋር ስለሚገናኝ ይሄ ታሪክ በዚያ ዘመን ላይ የተፈጠረ ብቻ ሳይሆን አሁንም ዘመናችን ላይ የሆነ ያለ ነገር ነውና ይሄን ታሪክ ከሰማን በኋላ ሁላችንም ትምህርት እናገኝበታለን ብዬ አስባለሁ። ምክንያቱም ታሪኩ እንደዚህ ነው። በአንድ ገዳም የሚገኙ አንድ የበቁን ትልቅ አባት አንዲት ሴት እንዲህ ስትል ትጠይቃቸዋለች። አባቴ ይቅር በሉኝ፣ ጥያቄ መጠየቅ እችላለሁ? አባም አዎ ትችያለሽ ይላታል። አባ በጣም ትልቅ ችግር አጋጥሞኛል። ልጄ በጣም ጠጪ ሰካራም ሆናብኛለች። አሁን ራሱ ከቤት አባረኝ ነው የመጣሁት። እባክዎ አባ ይጸልዩልኝ በማለት ለአባት ነግራቸዋለች። አባም ልጅሽ ቤተክርስቲያን ትሄዳለች አሏት። እሷም መልሳ አትሄድም አባ፣ እሺ አትለኝም። አባም መልሰው አዎ ሁሉም ነገር መጥፎ እየሆነብን ነው፣ ፈተናና ችግር እየጨመረብን ነው። ምክንያቱም ቤተክርስቲያን አንሄድም፣ አንጾምም፣ አንጸልይም። እባካችሁ ልጆቼ ጸልዩ ይሏቸዋል። ከዚያም አንድ ሴትዮ ድምጿን ከፍ አድርጋ በቁጣ ቤተክርስቲያን እየመጣን እኮ ነው፣ እየጸለይንም ነው፣ እንደውም ፈጣሪ ካልሰማን አንጸልይም በማለት በንዴት ትወጣለች። ከዛ ሁሉም በየተራ እየመጣ ወደ አባ ብሶቱን መናገር ጀምሯል። አንዱም ይመጣል፣ አባ ከሚስቴ ተፋትቻለሁ። አንዱም ይመጣል፣ አባ ትምህርት እየተሳካልኝ አይደለም፣ ስራ እያገኘው አይደለም። በቃ ሁሉም እየመጡ ለአባ ብሶታቸውን መናገር እና አባን ጸልዩልን በማለት ወደ ቤታቸው ይመለሳሉ። ከዛም አባ ወደ በዓታቸው ገብተው ጸሎት ጀመሩ። እንዲህም አሉ፣ አምላክ ሆይ ለምን አትሰማንም? ሰዎቹ ታማኝ ናቸው፣ ቤተክርስቲያን ይሄዳሉ፣ ይጸልያሉ። ነገር ግን ችግራቸው አልቆመም፣ እንደውም እየባሰበት እየሄደ ነው። አምላክ ሆይ እውነት ትተኸን ነውን? እባክህ ጸሎታችንን ስማ፣ ተስፋ የሚኑረን እባክህ አምላክ ሆይ ማረን፣ ይቅር በለን በማለት የሁሉንም እስካሁን የጠየቋቸውን ሰዎች ልመና ማቅረብ ጀመሩ። ስለ ትምህርት የጠየቋቸውን፣ ስለ ጤና፣ ብቻ ስለ ሁሉም ምልጃ ጸሎት ጀመሩ። እናም እንደ ሀሳብና ፍላጎት አስተምር ዘንድ አስረዳኝ፣ አስተምረኝ በማለት ለእኔም ለአገልጋይ ምሕረትን ላክልኝ በማለት ጸለዩ። ከዛም የጌታ መልአክ በራእይ ሁሉንም ሊነግራቸው ወደ አባ መጥቶ አትፍራ፣ እኔ የእግዚአብሔር መልአክ ነኝ በማለት ሁሉንም ነገር ያስረዳቸው ጀመረ። ከዚያም ከሰማይ ወደ ከፍታ ወስዶ የቅዱሳኑን ጸሎት አሰማቸው። ከዛም አባ ጠየቁ፣ የምሰማው ምንድን ነው? ይህ የሚሰማው የቅዱሳን ጸሎት ነው አላቸው። ከዛም አባ ጠየቁ፣ ታዲያ ለምን ሌላው አይሰማም? በተቀደሰ መንፈስ ነው የሚጸልዩት፣ ጥቂቶች ስለሆኑ ነው አለው። አሁንም አባ በዚህ ሰዓት ቤተ ክርስቲያን ውስጥ እየጸለዩ ነው አሉ። መልአኩም ማወቅ ትፈልጋለህን አላቸው። አባም አዎን ማወቅ እፈልጋለሁ አሉት። መልአኩም ሊያሳየው ጀመረ። ቤተ ክርስቲያን ሄዱ። ከዚያም ሁሉም ጸሎት ላይ ነበሩ። መቅደሱ ሁሉ ሰው ነበረ፣ ነገር ግን አንድም ድምፅ አይሰማም ነበር። አባም ደነገጡ። መልአኩን ጠየቁት፣ ለምንድን ነው ምንም የማይሰማኝ? መልአኩም አላቸው፣ አሁን ሁሉንም ትረዳለህ በማለት ያሳያቸው ጀመር። ከዚያም ወደ አንዱ ዲያቆን በመሄድ መልአኩ በጀርባው ላይ እጁን ጫነበትና ያ ዲያቆን ምን እንደሚያስብ ለአባ ያሳያቸው ጀመር በራእይ። ዲያቆኑም እንዲህ ያስብ ነበረ፣ የዛሬው ጸሎት አድራጊና ዘማሪ ዲያቆን ድምፁ አያምርም፣ ይሄኔ እኔ ብዘምረው ከሱ የተሻለ ነበር እያለ በውስጡ ያንሰላስል ነበር። ቀጠለ መልአኩ ወደ አንዲት ምዕመናን ሄደ። እጁንም ጫነባትና በራእይ ምን እንደምታስብ ለአባ ማሳየት ጀመረ። እሷም እንዲህ እያለች ታስብ ነበር። ጸሎት በሚደረግበት ወቅት ከጎኗ ያለችውን ልጅ ልብስና ጫማ በማየት ስለ እሱ ታስብ ነበር። አሁንም ቀጠለ። መልአኩ ወደ ሌላ ምዕመናን በመሄድ እጁን ጫነበት። ይህም አንድ ባለ ሀብት ነበረ። የሚያሳስበው ሁሉ ስለ ግብርና፣ ስለ ብርና ስለ ወጪዎች ነበረ።
እናም በጸሎት ሰዓት ስለ ድርጅቱ ነበር የሚያሳስበው። ቀጠለ። አሁንም መልአኩ እጁን በመጫን ሌላ ምዕመን ምን እንደሚያስብ ለአባ ያሳያቸው ጀመረ። ይህ ደግሞ ፊት ለፊቱ ያለችው ሴት ስለምታምርና ቢያገባት እንደሚመኝና ደግሞ እያየችውም ስለሆነ ባወራት ጠጋ ብዬ በማለት ስለ እሷ ሴት ነበር የሚያስበው። ከዛም አባ በጣም በማዘን ላይ ሳሉ በድንገት አንድ ድምፅ ይሰማ ጀመረ። አምላክ ሆይ አምላክ ሆይ፣ አባት ሆይ አባት ሆይ፣ ይቅርታ አድርግልን፣ አባቴንም አድንልኝ፣ አባቴ መጠጡን እንዲያቆም እርዳው፣ የተሻለ ሰው እንዲሆን እያለች ጤነኛ እንዲሆን እያለች አባቴን ወደ ቀድሞ መልስልኝ እያለች አንድ ሕፃን በንጹህ ልብ ትጸልይ ነበር። ከዛም መልአኩ አለ፣ ተመልከት፣ ያላትን ሕመምና የፍቅር ስሜት እንደዚህ ላሉት ነው ጸሎታቸውን የምንሰማቸው። ሰዎች ግን ምናልባት የቤተ ክርስቲያን ሰዎች ነን፣ እናም ብዙ እኛ ነን ጸሎታችን ይሰማል ብለው ያስባሉ። ነገር ግን ዋጋ ቢስ ነው፣ ምክንያቱም እንደዚህ ላለ ንጹህ ልብ ነውና በማለት መልአኩ ለአባ ነገራቸው። አባም አምላኩ ይቅር በለኝ ይቅር ባይነትህን ስለጠራጠርኩ በማለት ነገሩን ተረዱት ይላል የዛሬው ታሪካችን። እናም መጽሐፍ ቅዱስ የሚያስረዳ እንደ ሕፃን ልጆች ሁኑ ብሎን ጌታችን መድኃኒታችን ኢየሱስ ክርስቶስ ምሳሌ ሲሰጥ ሕፃናቶች ባለማወቅ እንደሚያጠፉት ጥፋት አጥፉ ሳይሆን እንደ ሕፃን ልጆች ልባችሁ ንጹህ ብታደርጉ፣ ብትዋደዱ፣ ብትፋቀሩ፣ ያለ ቂም ያለ በቀል በንጹህ ልባችሁ ሆናችሁ ብትጸልዩ እንደ ሕፃን ልጆች ልባችሁን እንደ ንጹህ ወረቀት አድርጋችሁ ንጹህ ሆናችሁ ወደ እኔ ብትቀርቡ፣ ወደ እኔ ብትመጡ ጸሎታችሁ ተሰሚነት ያገኛል፣ እናም መንግስቴን ትወርሳላችሁ በማለት ሕፃናቶችን ምሳሌ ያደረገ እንጂ በሌላ ወይ እንዳልሆነ ከዚህ ታሪክም እንድትረዱት ስል በእግዚአብሔር ስም ነግራችኋለሁ ማለት ነው። ሁላችሁንም ወዳችኋለሁ። በሌላ ታሪክ እስከምንገናኝ ድረስ መልካም ቆይታ ይሁንልን። ነገሩን ግን ከዚህ የበለጠ ለመረዳት አባቶችን በመጠየቅ መልሱን ታገኙታላችሁ። በጎደለ እውቀትን የሚገልጽ የራቀውን የሚያቀርብ እሱ ቸር አምላካችን መንፈስ ቅዱስ የተሰወረውን ይግለጽልን። አሜን። ሁላችሁንም ወዳችኋለሁ። መልካም ጊዜ